ሃይ ጋይስ እንዴት ናችሁ? ሰላም ነው? ሁሉ ሰላም ሰላማችሁ በዚህ ትበልላችሁ። እኔ የምላችሁ ቆይ አንድ ነገር ጠይቃችሁ እንዴ ምንድነው? ቆይ ራስህን መስለህ ኑር፣ ራስህን ሆነህ ኑር። ምንድነው እንደዚህ መቅለርተስ? በአንድ ሰው በአንድ ታዋቂ ሰው እንደዚህ ሁሉ አካውንት ለምን አስፈለገ እንዴ? ይሄ ሰውዬ ስንት አካውንት አለው? እዩት እስኪ ከላይ እንዴ ቴዲ በሚለው ስንት አካውንት አለ? እዩት እስኪ ቁጠሩ እስኪ። ቆይ ሰው ራሱ ነው ስንት ቦታ ነው? ቴዲ አንድ፣ ቴዲ ሁለት፣ ቴዲ ሶስት ብሎ ብራንች አለው እንዴ? ምንድነው ይሄን ያህል እንደዚህ ማለት እንዴ? አይደብራችሁም እንዴ? ምንድነው እንዲህ መሆን? ትበላለህ፣ አፈር ብላ አንተ ጉድጓድ ግባ። በቃ ራስህን ነው ኖር። የሰውን ስም እዛ ከሚሰቅለው ራስህ አገነም እንደ ራስህ አፈምስም እንደ ምንድነው እንደዚህ መሆን እንዴ? እስኪ ይኸው አንዱ ዓለም የሚለው ስንት ሰው አለ? አሁን ስንት ነው የሚጠቀሙት? ምን አረግላለ? ይሄን ያህል ካፕት ናችሁ እንዴ እናንተ? ዝም ብላችሁ ሰው በሄድበት የምትሄዱ እንዴ? ምንድነው ይሄን ያህል? ለምን አስፈለገ? ምን አረግላለ? ራስን ነው ያሞትም እንዴ? ለራስ መፈመስ አፈልግም። ስራ በቃ አንድ ኮንተንት አውጣና ስራ። ከዛ በኋላ ስራን አሳየን። ምንድነው በሰው ስም እየመጣ እዚህ ጋር ሩዋንዳ የምታነሳ? ፊትን አሳይ እንዴ! ምንድነው እንዲህ መሆን? ምንድነው እንደዚህ መበጣጣት በሰው ስም? ከናኛቱ ገሶዋን ሃረ ገድራው ማለት ባከቻኒት እንዴ! ኦፍታይ ጅራድ በቃ ኦፍታይ ተውዱ ኦፍታይ ጅራድ ማለት ሲጎዳ ከነግጤ ይሄ እስኪ ከላይ ስንት ሰው አለ? አሁን በዚህ ሲም ስንት አካውንት አለ? አሁን ይታያል እንዴ? እዚህ ጋር ለዘረኝነት የመጣ አታድርግ። ፎቶውን ለሌላ ነው ብራዘር፣ እያየ በአግባቡ ማለት ነው። ራስህን ነው ኑር። ምን አረግላል እንደዚህ ማድረግ? ንገረኝ እስኪ እንዴ! ሰርተ አፈምሰም እንደ አንተ አሰራ ወጀት እንጂ ጅረምቱ ብዬ